ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። ነሐሴ 14 ነው ዛሬ 2011። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በአረብ ሰዓት በድር 4 በ11996 ሜጋ ሄርዝ ዲደብሊው ኤ2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ ዲደብሊው ኤ2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይንም ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት እንደመጣለን። ዲደብሊው አምሃሪክ የፌስቡክ አድራሻችንም ነው። የቀጥታ ስርጭታችንን በፌስቡክ ማድመጥ፣ አስተያየት፣ ጥቆማና ትችት መስጠት ይቻላል። የአዲስ አበባና አካባቢው አድማጮች በኢትዮ ኤፍኤም 107.8 ስርጭታችንን በቀጥታ ማድመጥ ትችላላችሁ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናው እንዳበቃ የሚለጥቀው የዜና መጽሔት ጥንቅራችን የደቡብ ኢትዮጵያ ገዢ ፓርቲ መሪዎች ልዩነትና ወቀሳን የሚቃኘውን ዘገባ ያስቀድማል። የአዲስ አበባ መስተዳድር የጎዳና ላይ ወሲብና ልመናን በሕግ ለማገድ ማቀዱ ተከትሎ በሰኔ 15ቱ ግድያ የተጠረጠሩ ባለሥልጣናት ቤተሰቦችን አስተያየት የሚቃኘው ዘገባ ያሰልሳል። ዜና መጽሔቱ ስለ ኢትዮጵያ ጸረ ሽብር ሕግ የተሰጠ አስተያየትንም ያስተናግዳል። ሳምንታዊው ጤናና አካባቢ የእምቦጭን ወረርሽኝ ሲቃኝ አውሮፓና ጀርመን ከሞት የተረፉ ስደተኞች ማረፊያ በማጣታቸው ፈተና ላይ መሆናቸውን ያተኩራል። ከዓለም ዜናን ጀምር። የዕለቱ ተረኛም ተስፋለም ወልደየስ ያሰማናል። የዲደብሊው ዜና በቅድሚያም አበይት ርዕሶቹ። በሶማሊያ ራስ ገዝ አስተዳደር በሆነችው ጁባላንድ ከነገ በስቲያ ለሚካሄደው ፕሬዝዳንታዊ ምርጫ የሚወዳደሩ እጩዎች የምረጡኝ ዘመቻቸውን ዛሬ ለአገሪቱ ምክር ቤት አቀረቡ። ኢትዮጵያ በጁባላንድ ምርጫ ጣልቃ ትገባለች በሚል የሚቀርብባትን ወቀሳ አስተባብላለች። በቡርኪና ፋሶ ጽንፈኛ ኃይሎች 24 ወታደሮች መግደላቸውንና በርካቶችን ማቁሰላቸውን የሀገሪቱ ጦር አስታወቀ። ወታደሮቹ የተገደሉት ሀገሪቱን ከማሊ ጋር በሚያዋስናት ሶም ግዛት ትላንትና ነው። የጣሊያን ጠቅላይ ሚኒስቴር ጁሴፔ ኮንቴ ከስልጣናቸው መልቀቅ እንደሚፈልጉ አስታወቁ። ኮንቴ የጣሊያን የአገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ የገዢውን ጥምረት አፍረክርከዋል፣ የሀገሪቱንም ኢኮኖሚ ለአደጋ አጋልጠዋል ሲሉ ወረፈዋቸዋል። ዜናው በዝርዝር። በሶማሊያ ራስ ገዝ አስተዳደር በሆነችው ጁባላንድ ከነገ በስቲያ ለሚካሄደው ፕሬዝዳንታዊ ምርጫ የሚወዳደሩ እጩዎች የምረጡኝ ዘመቻቸውን ዛሬ ለአገሪቱ ምክር ቤት አቀረቡ። በግዛቲቱ ምርጫውን ተከትሎ ውጥረት ሰፍኗል። ዛሬ ለጁባላንድ ምክር ቤት ንግግር ካሰሙት እጩዎች መካከል አሁን በስልጣን ላይ የሚገኙት ፕሬዝደንት አህመድ ማዶቤ ይገኙበታል። ማዶቤ በድጋሚ የሚመረጡ ከሆነ የጸጥታ፣ ጤናና መልካም አስተዳደር ችግሮችን እንደሚያሻሽሉ ቃል መግባታቸውን ጋሮዌ ኦንላይን የተባለው የሶማሊያ መገናኛ ብዙሃን ዘግቧል። ከጁባላንድ ጋር ድንበር በምትጋራው ኬንያ ዘንድ ማዶቤ ቁልፍ የጸጥታ አጋር ተደርገው እንደሚወሰዱ ሮይተርስ ጠቁሟል። እንደ ኬንያ ሁሉ ወታደሮቿን በሶማሊያ ያሰማራችው ኢትዮጵያ በበኩሏ በሞቃዲሾ መቀመጫውን ላደረገው የሶማሊያ የፌዴራል መንግስት እንደምታደላ ዘገባው ጠቅሷል። ሐሙስ ዕለት ከሚካሄደው የጁባላንድ ምርጫ አስቀድሞ በሶማሊያ ፌዴራል መንግስትና በግዛቲቱ አስተዳዳሪዎች መካከል ያለው ውጥረት ከፍ ማለቱን ሮይተርስ ዘግቧል። ንብረትነቱ የኢትዮጵያ የሆነ አንድ አውሮፕላን በትላንትናው ዕለት በጁባላንድ ካለው የኪስማዩ አየር ማረፊያ እንዲመለስ መደረጉንም አትቷል። ይህንን አስመልክቶ የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው በጉዳዩ ላይ መረጃ እንደሌላቸው ተናግረዋል። ኢትዮጵያ በጁባላንድም ሆነ በሶማሊያ ፖለቲካ ውስጥ እጇን እንደማታስገባም ለዶይቸ ቬለ ገልጸዋል። የጁባላንድ ምርጫ በሶማሊያ ውስጥ ባለ አንድ ክልል ውስጥ የሚደረግ ምርጫ ነው። ኢትዮጵያ በሶማሊያ የውስጥ ጉዳዮች ላይ በቀጥታ አትገባም። ምንጊዜም ቢሆን የውጭ ግንኙነት ፖሊሲዋም በነን ኢንተርፌረንስ ከጣልቃ ገብነት በራቀና በሶማሊያ ቴሪቶሪያል ኢንቴግሪቲን ከግምት ያስገባ የውጭ ግንኙነት ፖሊሲ ነው የምታራምደው።
የውጭ ጉዳይ ሚኒስትር ቃል አቀባዩ በጁባላንድ ምክንያት በኢትዮጵያና ኬንያ መካከልም ምንም አይነት የተፈጠረ ውጥረት የለም ሲሉ በጉዳዩ ላይ የወጡ ዘገባዎችን አስተባብለዋል። ኳታር በማዕከላዊ ሶማሊያ ሙዱ ክልል ባለው ሆቢዮ የባህር ጠረፍ አዲስ ወደብ ልትገነባ ነው። በህንድ ውቅያኖስ የሚገነባው አዲሱ ወደብ በርካታ መርከቦችን ለሚያስተናግደው ለባብኤል መንደብ ሰርጥ ባለው ቀረቤታ ምክንያት ስትራቴጂካዊ ጠቀሜታው ከፍ ያለ ነው ተብሎለታል። የኳታር የትራንስፖርትና ኮሚዩኒኬሽን ሚኒስቴር ባወጣው መግለጫ እንዳለው ሙዋኒ የተሰኘው የኳታር የወደቦች አስተዳደር ኩባንያ ከሶማሊያ መንግስት ጋር በሽርክና ወደቡን ይገነባሉ። የግንባታው ስምምነት ምን ያህል ገንዘብ እንደሚያስወጣ ከመግለጽ የተቆጠበው ሚኒስቴር መስሪያ ቤቱ የሆቢዮ ወደብ በሁለቱ ሀገራት መካከል ላለው ትብብር አዲስ ምዕራፍ ለመክፈት አስተዋጽኦ ያደርጋል ሲል አሞካሽቷል። በኳታር ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታሃኒ የተመራ የኳታር ልዑክ ትላንት ሶማሊያ መዲና ሞቃዲሾ ገብቷል። የልዑካን ቡድኑ ወደ ሶማሊያ ከማቅናቱ በፊት በአዲስ አበባ በነበረው ቆይታ ከፕሬዝደንት ሳህለወርቅ ዘውዴና ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግሯል። ከሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር ጸበኛ የሆነችው ኳታር ሁለቱ ተቀናቃኞቿ በተለያዩ መልኩ ተጽዕኖ ለማሳደር በሚሞክሩበት በአፍሪካ ቀንድ የራሷን ዱካ ለማስቀመጥ እየተፎካከረች ትገኛለች። በዚህ ዓመት ለሶማሊያ 68 ብረት ለበስ ተሽከርካሪዎችን የለገሰች ሲሆን የሞቃዲሾ ከንቲባ የቦምብ ጥቃት በደረሰባቸው ወቅት ወደ ሀገሯ በመውሰድ የሕክምና እርዳታ እንዲያገኙ አድርጋለች። በቡርኪና ፋሶ ጽንፈኛ ኃይሎች 24 ወታደሮችን መግደላቸውንና በርካቶችን ማቁሰላቸውን የሀገሪቱ ጦር አስታወቀ። ወታደሮቹ የተገደሉት ሀገሪቱን ከማሊ ጋር በሚያዋስናት ሶም ግዛት ትላንትና ነው። የሀገሪቱ ጦር አዛዥ ዛሬ ባወጡት መግለጫ በታጠቁ የአሸባሪ ቡድኖች ንጋት ላይ የተሰነዘረው ጥቃት ኢላማ ያደረገው በሶም ግዛት ያለውን የኮቶጎ ክፍለ ጦር ነበር ብለዋል። ጥቃቱንም ከፍ ያለና አረመኔያዊ ሲሉ ገልጸውታል። በጥቃቱ 10 ወታደሮች መገደላቸው በመግለጫው ቢገለጽም ዘግየት ብሎ የሟቾቹ ቁጥር ወደ 24 ማሻቀቡ ይፋ ተደርጓል። ጥቃቱ በቡርኪና ፋሶ ጦር ኃይል ላይ ከተሰነዘሩት ሁሉ የከፋ ሊሆን እንደሚችል የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። የካሜሮን ወታደራዊ ፍርድ ቤት የእንግሊዝኛ ቋንቋ ተናጋሪ የሆነውን የአገሪቱን ክፍል ለመገንጠል የሚደረገውን ንቅናቄን የሚመሩ ግለሰብ ላይ የዕድሜ ልክ እስራት ፈረደ። የፍርድ ቤቱ ውሳኔ በሀገሪቱ 22 ወራት ያስቆጠረውን አመፅ ይበልጥ ያባብሰዋል ተብሎ ተሰግቷል። በተገንጣዮች ንቅናቄ ውስጥ ለዘብተኛ ናቸው የሚባሉት ሲሲኩ አዮክ ታቤ በሽብርተኝነትና መገንጠልን ጨምሮ በሌሎችም ወንጀሎች ነው የተከሰሱት። ሌሎች 9 ተጠርጣሪዎችም ተመሳሳይ ክስ ቀርቦባቸዋል። በመንግስት የተሰየሙት ጠበቃ ማርቲን ሉተር አቼት ለፈረንሳይ ዜና አገልግሎት እንደተናገሩት 9ኙም የዕድሜ ልክ እስራት ተበይኖባቸዋል። የንቅናቄው መሪ ጠበቃ የሆኑት ጆሴፍ ሩም ይህንኑ አረጋግጠዋል። 10ሩም ተከሳሾች $422 ሚሊዮን ቅጣት እንዲከፍሉ እንደተፈረደባቸውም ጨምረው ገልጸዋል። ጠበቃው የፍርድ ቤቱን ውሳኔ በፍትህ ላይ የተደረገ ቀልድ ሲሉ አውግዘውታል። ተከሳሾቹ በካሜሮን መዲና ያውንዴ የተሰየመውን ወታደራዊ ፍርድ ቤት ዕውቅና መንፈጋቸውንም ገልጸዋል። የደቡብ የመን ተገንጣዮች ከኤደን ከተማ አቅራቢያ የሚገኙ 2 የመንግስት የጦር ሰፈሮችን ተቆጣጠሩ። እርምጃው በተገንጣዮቹና በመንግስት ኃይሎች መካከል አዲስ ውጊያ እንዲንቀሰቀስ ምክንያት ሆኗል። ተገንጣዮቹ ዛሬ በቁጥጥር ስር ያደረጓቸው የጦር ሰፈሮች ከኤደን ከተማ 60 ኪሎ ሜትር ርቀት ላይ ዚንጅባር በተሰኘ ቦታ የሚገኙ ናቸው። የየመን ውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአባያን ግዛት የሆነው በደቡብ የሽግግር ምክር ቤት የተፈጸመ ተገቢ ያልሆነ ጸብ ማባባስ ነው ሲል የተገንጣይ ኃይሎችን እርምጃን ኮልኗል። በፕሬዝደንት አብዱራቡ ማንሱር ሃዲ ከሚመራው የየመን መንግስት ጋር በማበር የሁቲ አማጽያንን ሲወጉ የቆዩት የደቡብ የመን ተገንጣዮች የመንግስቱ መቀመጫ የሆነችው የኤደን ከተማን ከተቆጣጠሩ ወዲህ በሁለቱ ኃይሎች መካከል ያለው ልዩነት እየሰፋ መጥቷል። በሳውዲ የሚመራው ወታደራዊ ጥምረት አካል የነበሩት ተገንጣዮቹ የሃዲ መንግስት ዋነኛ ደጋፊ የሆነው እስላማዊው የኢስላም ፓርቲ በደቡብ የሀገሪቱ ክፍል ከያዘው ስልጣን እስካለቀቀ ድረስ ከተማይቱን ተቆጣጥረው እንደሚቆዩ አስታውቀዋል። ተገንጣዮቹ ዛሬ በተጨማሪነት የተቆጣጠሯቸው የጦር ሰፈሮች በፕሬዝደንት ሃዲ የትውልድ ቦታ የሚገኙ ናቸው። ይህ እርምጃቸው ደቡብ የመንን ራስን በራሷ ማስተዳደር አለባት በሚለው ጥያቄያቸው መጽናታቸውን ያመላከተ ነው ተብሎለታል። ተገንጣዮቹ በተባበሩት መንግስታት ድርጅት አማካኝነት ስለ የመን የወደፊት እጣ ፈንታ በሚደረገው ምክክር ድርሻ እንዲኖራቸው እንደሚፈልጉም ተገልጿል። የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቴ ከስልጣናቸው መልቀቅ እንደሚፈልጉ አስታወቁ። ኮንቴ የጣሊያን የአገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ
የገዢውን መንግስት ጥምረት አፍረክርከዋል፣ የሀገሪቱንም ኢኮኖሚ ለአደጋ አጋልጠዋል ሲሉ ወርፈዋቸዋል። ጠቅላይ ሚኒስትሩ የስልጣን መልቀቂያቸውንና ትችታቸውን ያሰሙት ከረፍት በተጠራው የሀገሪቱ የተወካዮች ምክር ቤት ስብሰባ ላይ ዛሬ ነው። ምክር ቤቱ ለስብሰባ የተጠራው በጣሊያን 1 ዓመት እንኳ ባልተሻገረው ጥምር መንግስት የወደፊት ዕጣ ፈንታ ላይ ለመወያየት ነበር። ጠቅላይ ሚኒስትሩ የጥምር መንግስቱን ከመሰረቱት 2 ፓርቲዎች አንዱ የሆነው ሊግን የሚመሩት ማቴዎ ሳልቪኒን የራሳቸውንና የፓርቲያቸውን ጥቅም ያስቀደሙ ናቸው ሲሉ ተችተዋቸዋል። ይህ የእርሳቸው አካሄድም ለሀገሪቱ ብርቱ አደጋ እንደደቀነም ለምክር ቤት አባላት ተናግረዋል። ሳልቪኒ ጥምር መንግስቱን ወደ ቀውስ ከመክተታቸው ኃላፊነት የጎደለው ነው ያሉት ጠቅላይ ሚኒስትሩ ስልጣናቸውን እንደሚለቁ አስታውቀዋል። ሚረጌሮ all'esito alla fine del dibattito parlamentare ከዚህ ከምክር ቤቱ ክርክር በኋላ ወደ ሪፐብሊኩ ፕሬዝዳንት በማምራት የዚህን መንግስት መጨረሻና ከጠቅላይ ሚኒስትርነት የመልቀቄን በይፋ አሳውቃቸዋለሁ። ጠቅላይ ሚኒስትር ኮንቴ የጣሊያን ጥምር መንግስትን የመሰረቱት የሊግም ሆነ የፋይቭ ስታር ሙቭመንት አባል አይደሉም። የእርሳቸው ስልጣን መልቀቅን ተከትሎ የሀገሪቱ ፕሬዝደንት አዲስ ጥምር መንግስት ይመሰርቱ እንደው ሁለቱ ፓርቲዎች ጋር ምክክር ያደርጋሉ ተብሎ ይጠበቃል። በምክክሩ ውጤት ካልተገኘ ፕሬዝደንቱ የሀገሪቱን ምክር ቤት የመበተን ስልጣናቸውን ይጠቀማሉ ተብሏል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ በሶማሊያ ራስ ገዝ አስተዳደር በሆነችው ጁባላንድ ከነገ በስቲያ ለሚካሄደው ፕሬዝዳንታዊ ምርጫ የሚወዳደሩ እጩዎች የምረጡኝ ዘመቻቸውን ዛሬ ለሀገሪቱ ምክር ቤት አቀረቡ። ኢትዮጵያ በጁባላንድ ምርጫ ጣልቃ ትገባለች በሚል የሚቀርብባትን ወቀሳ አስተባብላለች። ኳታር በማዕከላዊ ሶማሊያ ሙዱግ ክልል ባለው ሆቢዮ የባህር ጠረፍ አዲስ ወደብ ልትገነባ ነው። በቡርኪና ፋሶ ጽንፈኛ ኃይሎች 24 ወታደሮች መግደላቸውንና በርካቶችን ማቁሰላቸውን የሀገሪቱ ጦር አስታወቀ። ዜናው በዚሁ ተጠቃሏል። ሰላም። የዓለም ዜና ተስፋ ለሞልደየስ ነው ያሰማን። ይህ ዲደብሊው ነው።